ምድራችን በንፍር ውሃ ከጠፋች በኋላ በአጠቃላይ በመርከብ ውስጥ ለአንክሮ ለተዘክሮ ከተፈጠሩት ፍጥረታት ውጪ የሆኑ የሰው ልጆች በሰው ደረጃ 8 ቤተሰብ ብቻ ነበረ የተረፉት። ከነዚህ ከ8ቱ ቤተሰቦች መካከል ያው ኖህ እና ሚስቱ 2፣ 3 ልጆቹ ሴም፣ ያፌትና ካም እንደዚሁም ደግሞ 3 ሚስቶቻቸው ማለት ነው። እያንዳንዳቸው አጠቃላይ 8 ቤተሰብ ነው። እንግዲህ ያ ነው አሁን ምድራችን ላይ ያ በስቶ ተባስቶ አሁን ከረንት ላይ ዓለማችን ህዝብ ቁጥር የተባበሩት መንግስታት ድርጅት በየጊዜው የሚያወጣቸው ሪፖርቶች አሉና ኦልሞስት አሁን ወደ 8 ቢሊየን ህዝብ እንደደረሰ ይነገርለታልና እና አስገራሚው ነገር ግን እዚህ ጋር አይደለም። እስካሁን ድረስ ነጮች በጥቁር ላይ ያላቸውን አመለካከት ሁል ጊዜ መነሻ የሚያደርጉበት አንድ ጉዳይ አላቸውና ምድራችን በንፍር ውሃ ከጠፋችበት ሰዓት ጀምሮ ኖህ ኑሮውን በግብርና ማድረግ ጀመረ። ከዛን ይሄን ካደረገ በኋላ ወይን ጠጅ የግብርና ውጤት ከሆኑት አንዱን እንግዲህ ወይን ጠጅ አዘጋጅቶ ወይን ጠጅ ጠጥቶ ሰክሮ ነበርና በዛ በስካሩ ጊዜ እርቃኑን ሆኖ የልጅ ልጁ ይመለከታል፣ ከነአን ማለት ነው። ከነአን ይህን በተመለከተ ጊዜ አባቱን ካምን ሄዶ ይጠራዋል። ከጠራው በኋላ የሆነውን ነገር ሁሉ አሳየው ማለት ነው። ካሳየው በኋላ ያው ስቀውበታል ብያችኋለሁ። እንግዲህ ከነአን በአያቱ ያው አባቱ በሉት ሳቀበት ነው የሚለውና ከሳቀበት በኋላ እንግዲህ ኖህ በማግስቱ ከስካሩ ካረፈ በኋላ እንዲህ ብሎ ተናገረ። እርግማን ማለት ነው። እርግማኑም ለማን ነው? ለከነአንና ለዘሮቹ እንዲህ ሲል ተናገረ። ለሴም ባሪያ ትሆናለህ፣ አገልጋይ ትሆናለህ ብሎ አለው ማለት ነው። ከዛም ሴምን ደግሞ እግዚአብሔር በሴም ድንኳን ይደር አለው። ያፌትንም መረቀው፣ ዘርህ ይብዛ ብሎ ማለት ነው። ይሄ ከሆነ በኋላ ዛሬ ላይ ነጮች በተለይ እስካሁን ይዘውት ያለው ምንጭቅ ያለ የማይለቅ እርግማን ብለው የሚያስቡት ጥቁር ለነጭ አገልጋይ ነው የሚል ይሄን ደግሞ ያረጋግጠልን ኖህ ነው የሚል አንድምታ አላቸው እና መነሻቸው ይሄ ነው። በነገራችን ላይ መንፈሳዊ ትርጉሙን አይመለከቱትም። በነገራችን ላይ ምን ማለት ነው የሚለውን ነገር ማለት ነው። ለምሳሌ በሃይማኖታዊ አስተምሮ በተለይ በኦርቶዶክስ አስተምሮ እነዚህ ጉዳዮች ትርጉም አላቸው። ዛሬ ላይ ትንቢታቸው የተፈጸሙም አሉ፣ እስካሁን ድረስ ያልተፈጸሙም አሉ። ምን ማለት ነው ባጭሩ? ለምሳሌ እግዚአብሔር በሴም ድንኳን ይደር ማለት ሴም እንደምታውቁት መካከለኛው ምስራቅ ላይ ያለውን ነገድ የሚወክልና ምናልባትም ከእስራኤል ጋር የሚገናኝ ታሪክ ነው። ወይም ደግሞ አበብዙሃን አብርሃምን ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ብሎት የነበረውን አብርሃምን ስታስታውሱ ሴም ወይም ደግሞ አብርሃም ከሴም ነገድ የተገኘ ነው እና እግዚአብሔር በሴም ድንኳን ይደር ይለዋል። ምን ማለት ነው ስንል ሥላሴ በአብርሃም ቤት ማደራቸውን እናስታውሳለን። ሐምሌ 7 ቀን የምናከብረው በተለይ ኦርቶዶክሳውያን እህቶች ወንድሞች ሥላሴ በአብርሃም ቤት ተገልጠው በእንግድነት ገብተው እንደነበሩ እናውቃለንና አንዱ ትንቢት ይሄ ነው። ይሄ ተፈጽሟል ማለት ነው። የኖህ ምርቃን ምን ያክል እውነት እንደሆነ እንደደረሰ ነው። በሌላ በኩል ሁለተኛው ይሄ መጀመሪያው ትርጉም ወይም ትንቢት ሲሆን፣ ሌላኛው ግን ዋናውና ፍጻሜው ትርጉም እግዚአብሔር በሴም ድንኳን ይደር ማለት እናታችን ቅድስት ድንግል ማርያም እንደዚሁ እንዳልኳችሁ እንግዲህ ማቴዎስ ወንጌል ምዕራፍ 1 ስትመለከቱ የዘር ሐረጓን ስትመለከቱ ከዚሁ ከሴም እና አብርሃም አድርጎ ነው የሚመዘዘውና የእግዚአብሔር አብ ልጅ እግዚአብሔር ወልድ የተወለደው ከድንግል ማርያም ነውና በስጋ ማለት ነው። ይሄ ወደ ሌላ ስጋዊ ምድራዊ የሆነ ነገር እንዳታስቡትና ኖህ የተናገረው ትንቢት ነበረ። ዛሬ የምዕራቡ ዓለም ነጩ የምንላችሁ ዝም ብለው ምንጭቅ ያለ ትርጉም ላይ ቁጭ ብለው እስካሁን ድረስ የቆዳ ከለር ላይ ብቻ ተንጠልጥለው እስካሁን ድረስ ያንን ትርጉም የኖህን ቃል ይዘው ይንዘላዘላሉ ነው የሚባለው። እንደዛ ብለን መግለጽ እንችላለን። ያው
ጥቁሩን በራሱ ማስከበር ባለበት ባለማስከበሩም እንኳን ቢሆንም እንኳን ቅሎ ኤኒዌይስ ምን ማለት ነው? ብዙ ደባዎች አሉ ምድራችን ላይ። እሱን አሁን ዛሬ መግባት አልፈልግምና ከዛ ኖህ እርቃኑን ከሆነ በኋላ ወደ ታሪኩ ወደ ኋላ ተመልሳችሁና ምንድነው የተፈጠረው? እርቃኑን እንደሆነ ከነአን ለአባቱ ለካም ሲነግረው ከዛ እሱ ደግሞ ለወንድሞቹ ለሴምና ለያፌት ነገራቸው። ከዛ ሁለቱ በጣም ደንግጠው ልብስ ይዘው ፊታቸውን ወደ አባታቸው አድርገው ሳይሆን ጀርባቸውን ወደ አባታቸው አድርገው የአባታቸውን እርቃን ላለማየት ማለት ነውና ፊታቸውን አዙረው ሄደው ልብስ አለበሱት ይላልና ካለበሱት በኋላ ያው እንዳልኳችሁ ቅድም ኖህ ከእንትኑ ከነቃ በኋላ የሚረግመውን ረገመ፣ የሚመርቀውን መረቀ ማለት ነው። ትንቢቱ ግን እንዴት እንደተፈጸመ ልነግራችሁ ፈልጌ ነው። መጨረሻ ላይ ክርስቶስ እንግዲህ ዝርዝር ትርጉሙን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትናገር ካም የክርስቶስ ማነው? ኖህ የክርስቶስ ምሳሌ ነው። ክርስቶስ እንደምታውቁት በዕፀ መስቀል ላይ ተሰቅሎ ሁላችንም እርቃኑን ተሰቅሎ እንደነበረ እናውቃለን። ኖህ ራቁቱን ነበረ። ኖህ ርቃኑን የሆነበት ምክንያት ምንድነው ስንል የወይን ጠጅ ጠጥቶ ነው። የወይን ጠጅ የምን ምሳሌ ነው ትላለች ቤተክርስቲያን? የፍቅረ ሰብ ወይም የሰው ፍቅር ነው ትላለች። እና ክርስቶስም በሰው ልጆች ፍቅር ተስቦ ወልድ ማለት ነውና በሰው ልጆች ፍቅር የተነሳ በዕፀ መስቀል ላይ ተሰቅሏል እርቃኑን ማለት ነው። ልክ ኖህም የወይን ጠጅ ጠጥቶ ሰክሮ እንደነበረና እርቃኑ ሆኖ እንደነበረ እናውቃለን። ከዛ እርቃኑ እንደሆነ ያፌትና ሴም መጥተው አልብሰውት ነበር አይደለ? አባታቸውን ኖህን ማለት ነው። ልክ ክርስቶስም መስቀል ላይ እርቃኑ እንደተሰቀለ ፀሐይና ጨረቃ የክርስቶስን እርቃን ለዓለም አናሳይም ብለው ጨልመው የክርስቶስን እርቃን ሸፍነውት ነበርና ስለዚህ ያፌትና ሴም የፀሐይና ጨረቃ ምሳሌ ናቸው ትላለች ቤተክርስቲያን። ከዛ እንደገና ከነአንን ደግሞ የይሁዳ ምሳሌ ነው ትላለች። የይሁዳ ምሳሌ ማለት ነው። ይሁዳ እንደምታስታውሱት ወይም ደግሞ ከነአን ኖህን እንዳየው ሄዶ ለማን እንደተናገረው? ለአባቱ ለካም ነው። ከዛ ካምን ከነገረው በኋላ ነው እንደገና እሱ ለወንድሞቹ ወደ ነገራቸው ማለት ነው። እና ይሁዳን ከነአንን የይሁዳ ምሳሌ ነው ትላለች። ካምን ደግሞ የጸሐፍት ፈሪሳውያን ማለት ነው። ልክ እሱ አባቱን አይቶ የራሱ አባት ነው ካም እንግዲህ ኖህ ማለት ነው። የኖህ ልጆች ከሶስቱ አንዱ ካም ነው አይደለ? አባቱን እንዳየ ሄዶ ማልበስ ሲገባው እሱ ግን ለወንድሞቹ ነው ሄዶ የተናገረው ማለት ነው። ጭራሽ ማለት ነው። መንገሩ ክፋት አለው እያልኳችሁ አይደለም፣ ግን ምን ያክል ሃይማኖታዊ ትርጉሙን ባለመረዳት ስቲል ነው ብዙ የምናያቸው ነገሮች አሉ ዛሬ ላይ በነጭና በጥቁር መካከል የሚደረጉ ነገሮችን ማለት ነው። ልክ ከነአንም የይሁዳ ምሳሌ የሆነበት ምክንያት ምንድነው ሲባል እሱም ክርስቶስን በ30 ብር አሳልፎ ሸጦ ከዛ ለጸሐፍት ፈሪሳውያን፣ ለሰዱቃውያን፣ ለነኛ ለወንበዴዎች፣ ለማይራሩ ለጨካኝ የአይሁድ ሽማግሌዎች ሄዶ ነግሯቸው ከዛ መጥተው ክርስቶስ ላይ ስቀውበት ነበረ፣ አሹፈውበት ነበር፣ ሲዘባበቱበት ነበር አይደል? ስለዚህ ካምም የአባቱን እርቃን አይቶ ልክ እንደ ጸሐፍት ፈሪሳውያን እንዳደረጉት ነበር ሲያደርግ የነበረው ከማልበስ ይልቅ ማለት ነውና ቤተክርስቲያን እንደዚህ ብላ ተረጉማለች ማለት ነው። ይሁዳ ከነአን ደግሞ ልክ አሳልፎ እንደጠቆመ ሁሉ ማለት ነው ኖህን እንዳየው ለአባቱ ሄዶ ጠቆመ። አባቱ ደግሞ ለወንድሞቹ ተናገረ። ወንድሞቹ ግን ልብስ አምጥተው አለበሱት ነው። ልብስ አምጥተው አለበሱት ማለት ነው። ስለዚህ ያን ጊዜ የተፈጸመው ነገር ትንቢቶቹ ኦልሬዲ ተፈጽመዋል ማለት ነው። ኖህ የክርስቶስ ምሳሌ ነው። ወይኑ ደግሞ የሰው ልጆች ፍቅር ነው። ያፌትና ሴም ደግሞ የፀሐይና ጨረቃ ምሳሌ፣ ካም የጸሐፍት ፈሪሳውያን ምሳሌ፣ ከነአን ደግሞ የይሁዳ ምሳሌ ብላ ቤተክርስቲያን ተርጉማት አስተምራለች እስካሁን ድረስ ማለት ነው። ስለዚህ ኖህ የተናገራቸው ነገሮች ምንም ጠብ ያለ ነገር የለም ማለት ነው። ከዛም ያው እግዚአብሔር በሴም ድንኳን ይደር ብሎ እንደነበረና ስላሴ አንደኛ በአብርሃም ቤት አድረዋል። ከዛ ፍጻሜው ግን ክርስቶስ ከድንግል ማርያም መወለዱን በድንግል ማርያም ማህፀን ማደሩን ማለት ነው። ያው ድንግል ማርያም ቤተ መቅደስ ናት አይደለም? ወይም ደግሞ ድንኳን ናት። የሙሴ ድንኳን ሙሴ እስራኤላውያን ከግብጽ ባርነት ነፃ ወጥቶ በስደት እያለ ባለበት ሰዓት
ከክርስቶስ ተረክቧት የነበረችው ታቦተ ጽዮን የድንግል ማርያም ምሳሌ ብላት እሷን የሚያስተዳድርባት ደብተራ ድንኳን የምትባል የክርስቶስ ማደሪያ ተብላ የተነገረች ድንግል ማርያም የዛ ምሳሌ ናትና ማቴዎስ ወንጌል ምዕራፍ 1 ስትመለከቱ ክርስቶስ የዘር ሐረግን ራሱ ስንመለከት ከዚህ ከሴም ነው የሚቀዳው ማለት ነው እና ፍጻሜውን አገኘ። ግን ስቲል ነው ምዕራቡ ዓለም የነጩ ዓለም ዛሬ ላይ አፍሪካውን ስትመለከቱ በነገራችን ላይ የዘ ስክራምብል ኦፍ አፍሪካ የሚለው ወይም ደግሞ አፍሪካን መቀራመት የሚለው አንደኛ ዓለም ጦርነት ሁለተኛ ዓለም ጦርነት ከመፈንዳቱ በፊት ኢቭን በርሊን ጀርመን ላይ በ1884 ጀምሮ የነበረው የአውሮፓውያን ምክክር ጥቁሩን ማስገበር ከዛም ዓለምን ሁሉ ማስገበር የሚልና ጥቁሩን ባሪያ አድርጎ እነሱ ወደፊት ሊያመጡ ስላሰቡት የዚህ የኢንዱስትሪያል አብዮት የፋብሪካ ወይም ኢንዱስትሪ ስራዎችን ጥቁሩን መገበር ለተለያየ ግብር ማዋል ምናምን የሚሉ የባርነት የባሪያ ንግድ የሚባለው ታሪክ ከዛ ነው የመጣው ነገራችን ላይና ኖህ የተናገረውን ቃል ስቲል ነው ያና አይተውም። አሁን ባለንበት ዘመን እንኳን የሆነዋን ሴንቸሪ ነው ተብሎ ቢነገርም እንኳን ቅሉ ያ በሽታ ሆነም ውስጣቸው ላይ አለ ማለት ነው። ስለዚህ ይሄን ለማለት ነው ዛሬ የመጣሁት። በሌላ ሐሳብ እንደዚሁ እስከምንገናኝና እስከምንጫወት መልካም ቆይታ ይሆንላችሁ።